ከቃል ወደ ህይወት የተሰኘው ፕሮግራማችን ክፍል 15 የህይወት መስዋዕትነትና የቃል ኪዳን ፍሬ። ሰላም ሰላም ውድና የላይቱ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ ናይላይቱ በሰላም መጣችሁ። ዩቲዩባችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ አበረታቱን። ክፍል 15ን ይዤላችሁ ቀርቤያለሁ። ከቃል ወደ ህይወት ክፍል 15 የህይወት መስዋዕትነትና የቃል ኪዳን ፍሬ። ከውጪ የሚሰማው የወጣቶቹ ጩኸትና የብረት ጩኸት ሌሊቱን በታላቅ ፍርሃት ሞላው። ሳሙኤልና የከተማው ክፉዎችንም የላኳቸው የታላቅ ወንበዴዎችንም ማህበሩን በቁጥጥር ስር ለማዋልና መሪዎቹን ለመጨፍለቅ በጨለማው ተገን አድርገው ግቢውን ወረሩት። ማርታና ሳባ በሴቶች መኖሪያ ክፍል ውስጥ ሆነው ድምፃቸው አጥፍተው ይጸልዩ ነበረ። ሙሴ እንደተቆጣ አንበሳ ወደ ውጭ ሲወረወር ዳዊትና አብርሃም በስተጀርባ ተከተሉት። ግቢው ውስጥ የነበሩት ወጣቶች በድንጋጤ ተበታትነው ነበረ። አንደኛው ነፍሰ ገዳይ ማርታ ያለችበት ክፍል በርግዶ ሊሰብረው ሲል ሙሴ በዚያ የለመደው የድሮ የጉልበት ጥበብና ፍጥነቱ ወንበዴው ላይ ተወረወረበት። በቅጽበት መሳሪያውን ነጥቆ መሬት ላይ ዘረረው። ይሁን እንጂ ሌሎች 4 የታጠቁ አጥፊዎች ሙሴን ከበቡት። ሙሴ መሳሪያውን ተኩሶ ሰዎቹን መግደል ይችል ነበረ። ነገር ግን ለአገልግሎት ያነሳው እንጂ እንደገና በደም ማርከስ አልፈለገም። ሙሴ መሳሪያውን ተኩሶ ሰዎቹን መግደል ይችል ነበር። ነገር ግን ለአገልግሎት ያነሳው እጁ እንደገና በደም ማርከስ አልፈለገም። መቅዘፊያውን ለጌታ ሰጥቻለሁ የሚል የዳዊት ቃል በህሊናው አስተጋባ። መሳሪያውን ወደ ጎን ወርውሮ ሰዎቹን በባዶ እጁ ለመከላከል ሲጋደል አንደኛው ወንበዴ ከጀርባው መጥቶ በረጅሙ ቢላ ሰይፍ የሙሴን ትከሻ ሰነጠቀው። ዳዊት ወንድሙ ሲደማ ሲያይ ፍርሃቱን አሽቀንጥሮ ጣለው። መሬት ላይ የወደቀውን የብረት በትር አንስቶ የሙሴን ሕይወት ለማዳን በወንበዴዎቹ መካከል ራሱን ወረወረ። ዳዊት በንግድ ዓለም እንጂ በጦርነት ውስጥ የኖረ ሰው አልነበረም። ሆኖም ግን ለወንድሙ ያለው ፍቅር አጥፊዎቹን እንዲከላከል ኃይል ሆነው። ዳዊት ሁለቱን አጥፊዎች መሬት ላይ ሲጥል የቡድኑ መሪ የሆነው ወንበዴ ግን መሳሪያውን ወደ ዳዊት ደረት አነጣጠረው። አትተኩስ ብሎ አብርሃም እየጮኸ ወደፊት ተከለለ። ነገር ግን ከባድ የጥይት ድምፅ ሌሊቱን ሰነጠቀው። ጥይቱ የመታው ግን አብርሃምን አልነበረም። ሙሴን የመጨረሻ ጉልበቱን ተጠቅሞ ዳዊትንና አብርሃም በሰውነቱ ከልሎ ኖሮ ጥይቱ የሙሴን ደረት ቀደደው። ሙሴ መሬት ላይ ተዘረረ። በዚሁ ቅጽበት በመንደሩ ውስጥ የነበሩ ወጣቶችና የአካባቢው ገበሬዎች በችቦ በዱላ ታጥቀው የአባ ዳንኤል ልጆችን አንሰጥም እያሉ እንደ ማዕበል ወደ ግቢው ፈሰሱ። ወንበዴዎቹ የሕዝቡን ብዛትና ቁጣ ሲያዩ ተደናግጠው የታመመውን መሪያቸውን ይዘው በጨለማ ውስጥ ሮጠው ጠፉ። ግቢው ጸጥ አለ። ዳዊትና አብርሃም በደም የተለወሰውን የሙሴን አካል አጠገቡ ተንበረከኩ። ማርታና ሳባም እየሮጡ መጡ። የሙሴ ትንፋሽ እጅግ እየተቆራረጠ ነበረ። ዓይኖቹ ግን በታላቅ ሰላም ተሞልተዋል። ሙሴ የዳዊትና የአብርሃምን እጅ በአንድነትንም አቆራኝቶ በደካማ ድምፅ እንዲህ አላቸው፣ ወንድሞቼ አትዘኑ።
እኔ የድሮ ሌባውና ኃጢአተኛው ሙሴ ዛሬ ግን ለወንድሞቼና ለአባ ዳንኤል ቤት ስል ደሜን አፈሰስኩ። ሰይጣን አሁን በሀሳቤ መጥቶ መጨረሻ ሞት ነው እያለ ነው። እኔ ግን የጥፋቴ ጌታ እኔ አይደለሁም ብዬ መለስኩለት። ጀልባዋ በሚገባ ቀዝፌያለሁ። አደራ ማህበሩን አለ። ሙሴ ይህንን ተናግሮ አይኖቹ በሰላም ጨፈነ። ነፍሱ ወደ ፈጣሪዋ በክብር በረረች። የሙሴ አስከሬን በአባ ዳንኤል መቃብር አጠገብ ተቀበረ። ዳዊትና አብርሃም መቃብሩ ላይ ቆመው እንባቸው እየጠረጉ ቃላቸውን አደሱ። የሙሴ መስዋዕትነት ግን ማህበሩን አላዳንከውም። ይልቁንም በከተማው የነበሩ ይህ የጭካኔ ወሬ የሰሙ ብዙ ወጣቶች አንድ ሰው ለወንድሞቹ ሲል ሕይወቱን እንዴት አሳልፎ ይሰጣል እያሉ ልባቸው ተነካ። በሳምንቱ ውስጥ ያ ማህበሩን ለማፍረስ ሲደክም የነበረው ሳሙኤል ሳይቀር የሰራው ግፍና የሙሴ ደም ህሊናውን ረበሸው። በከተማው የነበረውን ሀብት በሙሉ ትቶ በሌሊት እያለቀሰ ማህበሩ ደጃፍ ላይ መጥቶ ተደፋ። እኔን ክፉን ማሩኝ፣ የሙሴ አምላክ ይቅር ይበለኝ እያለ ንስሐ ገባ። ማህበረ ዳንኤል አሁን በደምና በጽናት የነጠረ የብዙዎቻችን ልብ ወደ ቅድስት ኦርቶዶክስ ተዋሕዶ እምነት የሚስብ ታላቅ የብርሃን ምሰሶ ሆነ። ክፍል 16 ይቀጥላል። ከክፍል 15 ምን ተረዳችሁ? ምን ተማራችሁ? የተማራችሁትን በኮሜንት ላይ አስቀምጡልኝ። እኔ ከክፍል 15 የተማርኩት ነገር ቢኖር እምነታችን ተዋሕዶ ሃይማኖታችን እየሞትን የምንበዛ እንደሆነች ነው የተማርነው። ሙሴ የሞተው ሞት ግን ለወንድሙ ለጨካኙ ለሳሙኤል ወደ ክርስትና መመለስ ልቦና ሰጥቶታል። እና ክርስትና ማለት እየሞትን የምናበራንን ብዬ አምናለሁ። እንዲሁም ሰይጣን እስከ መጨረሻው ህቅታ ድረስ እንደሚታገለን ሙሴን ሊሞት እንኳን እየተቃረበ መጨረሻ ይህ ነው እያለ ይዋጋው ነበር በሀሳቡ። በሀሳባችን በክፉ ሀሳብ ስንፈተን በሀሳብ ሲዋጋን ይህ ከሰይጣን እንደሆነ ልንረዳ ይገባል። በእውነት ለጻፈልን መምህራችን ቃልዎትን ያሰማልን። በጣም ደስ የሚል ተከታታይ ታሪክ ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁ አይለኝ። ባይ ባይ።